ሰላም ተመልካቾች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። የምታዩት ዲቫይስ ዩፒኤስ ወይንም አንኢንተራፕቴብል ፓወር ሰፕላይ ይባላል። ከስሙም መረዳት እንደምንችለው ፓወር ሰፕላይ ሆኖ ነገር ግን ከመደበኛው ፓወር ሰፕላይ የተወሰኑ የሚለዩት ነገሮች አሉ። ከመሰረታዊ ልዩነቶቻቸው መካከል መደበኛ ፓወር ሰፕላይ ለኤሌክትሮኒክስ እቃዎቻችን ፓወር ሊሰጥልን የሚችለው ከሜን ኤሲ ፓወር በሚያገኘው ኃይል አማካኝነት ነው። ይህ ማለት ኤሲ ፓወር ከሌለ ወይንም መብራት በሚጠፋበት ጊዜ ከፓወር ሰፕላዩ ምንም አይነት ኃይል ልናገኝ አንችልም ማለት ነው። ዩፒኤስ የምንለውም ሲስተም መብራት ባለ ጊዜ ልክ እንደ መደበኛው ፓወር ሰፕላይ ለኤሌክትሮኒክስ ዲቫይሶቻችን የሚያስፈልገውን ፓወር ሰፕላይ ያደርግላቸዋል። ነገር ግን ልዩነቱ መብራት በጠፋ ጊዜ የዩፒኤሱ አውትፑት አብሮ ሊቋረጥ አይችልም። ይህ ማለት መብራት ባለ ጊዜ ከዩፒኤሱ ፓወር ሲያገኙ የነበሩት እንደ ዋይፋይ፣ ካሜራ ወይንም ሌሎች ዲቫይሶች መብራት በጠፋ ጊዜም ኃይላቸው ሳይቋረጥ መስራት ይችላሉ ማለት ነው። ይህ እንዴት ሊሆን ይችላል ካልን ዩፒኤሳችን በውስጡ በተካተተለት ሃይ ካፓሲቲ ባትሪ አማካኝነት ኃይልን ለረጅም ጊዜ ስቶር አድርጎ የመያዝ አቅም አለው። ስለዚህ ይህን የባትሪ ኃይል በመጠቀም መብራት በጠፋ ሰዓት ደግሞ ያለምንም ሰው እርዳታ አውቶማቲካሊ ስታርት በማድረግ ለዲቫይሶቻችን የሚያስፈልጋቸውን ያክል ኃይል በመስጠት ስራቸው ሳይቋረጥ ማስቀጠል ይችላል ማለት ነው። እሺ ተመልካቾች፣ አሁን ደግሞ የምናልፈው ከከስተመር የተቀበልነውን የዩፒኤስ ኦርደር ወደ መስራት ይሆናል። ይህም ዩፒኤስ ሲስተም በውስጡ 10500 ሚሊ አምፒር ካፓሲቲ ያለውን የሊቲየም ባትሪ አካተን ነው የምንሰራው። ስለዚህ ይህን አውቶማቲክ ዩፒኤስ ሲስተም አብረን እየሰራን እንዲሁም ሞክረን እናያለን ማለት ነው። እስከ መጨረሻው ተከታተሉ።
እሺ ተመልካቾች ፒቪሲ ፓይፕ በመጠቀም በዚህ መልኩ ለዩፒኤሳችን ከቨር ቦክስ እናዘጋጃለን። እዚህ ጋር የዩፒኤሱን ሜን ሰርኪዩት ኮኔክሽን በማዘጋጅበት ሰዓት ነው። እውነት ለመናገር የዚህን አይነት አውቶማቲክ ሲስተም ያላቸውን ሰርኪዩቶች መስራት ትንሽ የተወሳሰበና አስቸጋሪ ነው። ምክንያቱም እያንዳንዱ ኮኔክሽን እና ሲስተም እርስ በርስ ተቀናጅቶ ነው መስራት ያለበት። እንዲሁም ወሳኙና መሰረታዊ ነገር የፓወር ፕሮቴክሽን ነው። በሰርኪዩት ውስጥ የሚያልፈውን ፓወር ኢንፑት እና አውትፑት በትክክል መቆጣጠር እና ጋይድ ማድረግ ካልቻልን ብዙ እቃዎችን ሊያበላሽብን ስለሚችል በተለይ ባትሪ አካባቢ ላይ ያለውን ኮኔክሽን በጥንቃቄ ነው መስራት ያለብን። እሺ ተመልካቾች ከብዙ አድካሚ ስራ በኋላ በምታዩት መልኩ ዩፒኤሳችን ተጠናቋል። እሺ ተመልካቾች በመጨረሻም ዩፒኤሳችንን ቼክ ለማድረግ እንደምታዩት 12 ቮልት ፋን አዘጋጅቻለሁ። በተጨማሪም በ5 ቮልት መስራት የሚችል ኤልኢዲ ያስፈልገናል። ሌላው መብራት ባለ ጊዜ ዳይሬክት መጠቀም እንድንችል በአዳፕተር በኩል 12 ቮልት ኢንፑት ያስፈልገናል። ከሱ በተጨማሪ 5 ቮልት ኢንፑትም እንጠቀማለን። በነገራችን ላይ ይህን ዩፒኤስ ያዘጋጀ ነው ከከስተመር በተቀበልነው ኦርደር መሰረት ነው። ስለዚህ ከስተመራችን እንደሚፈልገው ዋይፋይ እና ካሜራ መሰካት እንዲችል አድርገን የሰራ ነው። ስለዚህ የምታዩት ዩፒኤስ እንዴት እንደሚሰራ በአጭሩ ለማየት እንሞክር። እሺ በመጀመሪያ የካሜራ እና የዋይፋይ ፓወር ጃኩን የዩፒኤስ ኢንፑት ላይ እንሰካለን። ይህን ያደረግንበት ዋነኛ ምክንያት ዩፒኤሱ ፓወር መኖር አለመኖሩን ሴንስ ማድረግ እንዲችል ነው። ይህ ማለት መብራት ባለ ጊዜ ካሜራውም ሆነ ዋይፋዩ ዩፒኤሱ ላይ በተሰኩት ፓወር ጃኮች አማካኝነት ዳይሬክት ፓወር ያገኛሉ ማለት ነው። መብራት በጠፋ ጊዜ ደግሞ ዩፒኤሱ አውቶማቲክ በመሆኑ ወዲያው በራሱ ስታርት በማድረግ ለካሜራውም ለዋይፋዩም የሚያስፈልገውን ፓወር ሰፕላይ በማድረግ ሂደቱን ያስከትላል ማለት ነው። ስለዚህ እዚህ ጋር እንደምታዩት ሜን ፓወር ሶርሱን ኦን ስላደረግኩ ሁለቱም ኤልኢዲዎች መብራት ጀምረዋል። በመቀጠል ሁለቱንም ሎዳችንን በዩፒኤስ አውትፑት በኩል እንሰካለን። ስለዚህ እዚህ ጋር እንደምታዩት ኤልኢዲውም ሆነ ፋኑ በትክክል መስራት ጀምረዋል። በነገራችን ላይ እዚህ ጋር የተጠቀምኩት ፋንና ኤልኢዲ ካሜራውንና ዋይፋዩን ተክቶ እንዲሰራ ስላሰብኩ ነው። ስለዚህ መጀመሪያ ላይ እንዳስረዳኋችሁ አሁን እነዚህ ሁለቱም ሎዶች እየሰሩ ያሉት ከሜን ፓወር በሚያገኙት ኃይል ነው። በመሆኑም መብራት ባለ ጊዜ በዚህ መልኩ ዳይሬክት ፓወር ያገኛሉ ማለት ነው። ስለዚህ አሁን ደግሞ ሜን ፓወሩን ብናቋርጥ ወይም ደግሞ መብራት ቢጠፋ ምን ሊፈጠር እንደሚችል አብረን እንደምታዩት ሜን ፓወሩን አቋርጬዋለሁ። ነገር ግን ፋኑም ሆነ ኤልኢዲው መስራታቸውን አላቆሙ። ይህ ማለት መብራት በመጥፋቱ ምክንያት ዩፒኤሱ የራሱን ፓወር ለሁለቱም ሎዶች ሰፕላይ ማድረግ ጀምሯል ማለት ነው። ስለዚህ ሜን ፓወሩን ደግሞ ሰክተን ያለውን ለውጥ ለማየት እንሞክር። እንደምታዩት ነው እንግዲህ መብራት ባለም በሌለም ሰዓት ላይ ዩፒኤሱ ግልጽ የሆነ ልዩነትን ሳይፈጥር በትክክል መስራት ይችላል። እንደምታዩት የዩፒኤሱን ፓወር በራሱ ተቋርጧል። ያ ማለት ሁለቱም ሎዶች ዳይሬክት ፓወር ነው እያገኙ ያሉት ማለት ነው።
አሁን ደግሞ የመጨረሻ ሙከራ የሚሆነው ጃኮቹ ባሉበት ሆነው ይህን የፓወር ስዊች ኦፍ በማድረግ ዩፒኤሱ አውቶማቲካሊ እንዴት በራሱ መስራት እንደሚችል እናያለን። ስለዚህ እንደምታዩት ዩፒኤሱ የፋኑም ሆነ የኤልኢዲው ፓወር እንደተቋረጠ ስለተረዳ አውቶማቲካሊ የራሱን ፓወር ኦን በማድረግ ለሁለቱም ሎዶች ሰፕላይ ማድረግ ጀምሯል ማለት ነው። በመጨረሻም የዩፒኤሳችን ፓወር ባለቀ ጊዜ ደግሞ በዚህ መልኩ ቻርጅ ማድረግ እንችላለን ማለት ነው። በነገራችን ላይ የዚህን አይነት አውቶማቲክ ዩፒኤስ ሲስተም ማሰራት ለምትፈልጉ በማንኛውም ሰዓት ኮንታክት ልታደርጉን ትችላላችሁ።